አንተ ሙስሊም ነህ ኦርቶሙስ የሚባል ልጅ ወለደ። ሞጣ ቀራና አስጎንብሶ ሲለጠልቃችሁ እንደዚህ ነው የምለጠልጥህ ማይ ፍሬንድ። እኔን ጋር አትግጠም። ከሚዲያ ስርዓት አልይዝም። ሜታክስ አታርያለህ። እኔ አውቃለሁ የምናገረው ቀና በሚዲያ በጣም ጉዱ ካሳውኝ እንደምቀጥለው ዘመነካስ በዙሪያ ያለ ቢሊየነር ምናምን ጉዱ ካሳውኝ ነው ቀጥ እኔ ማጥፋታችን ታጥቄ ነው የሚሄድ ማጥፋታችን እለቀልቃለሁ በጠመንጃ ነው ያላራይ ክልሽ ሞክራለሁ እኮ እዚያ ያለ ግንባርክን ነው የምፈረክስልህ አነጣጥሬ ነው የምነፋ የደወልክልኝ ቴክስት አድርግ ቴክስት አማራ ከዚህ በኋላ የመማርም የመኖርም እድል የለውም ነው የዛሬው አጀንዳችን። በዚህ ውስጥ የነ ጆከር ሁሉ ተሳትፎ ሚና እነግራቸዋለሁ። የናቡ ፋኑ ምን እንዳደረጉ እኛ የምናጋልጣቸውና ጎበዝ የምንታገለው ሰርገው የገቡ የሌላ ማንነት ያላቸው የተሸከሙ በውስጣችን የተሰገሰጉት ይወጡ ዘንድ ነው። ከውጭም ከውስጥም የተነሱብንን ጠላቶቻችንን ነው የምናጋልጥላችሁ። ለዚህም አቡ ቄሮ ኦሮሞ ነው፣ ዘገየ ገብረ ጻዲቅ ትግሬ ነው። እነዚህ ግን የአማራ ልጆችን ያሳግታሉ፣ ገንዘብ ሰብስበው ይቀማሉ፣ እሙሙ ይዛሉ። እንዳሁኑ እንደኔ ቪዲዮ ሴት አፓርከው ይቀዳሉ። ዛሬ እንደሰማችሁት ከተጠለፉ የዩኒቨርሲቲ ተማሪዎች መካከል ከሞት የተረፈችው በ15 ወንዶች ተደፍራ ከሞት የተረፈች ሼር አንድ ሰው ለ10 ሰው ሼር ኮፒሊንግ ደግሞ ፕሮፋይል ፒክቸር ላይ ሂዳችሁ ክሊክ ስታረጉት ጫን ስታረጉት ሼር የሚል ይመጣል። ቀስ ሱስነኩ ኮፒሊንግ ያ ነው ዋናው ሚዲያችን እንዲቀጥል። ፎሎ ያላረጋችሁ ሰዎች ደግሞ ይሄን ቤት ፎሎ አድርጉ። ይሄ ነው ሚዲያችሁ። ዮናስ ማኛን ጥሩት። አዎ ዮናስ ይታገላል አማራ ባይዞ ዮናስ እኔ እኮ ደግፌዋለሁ ቆይቻለሁ ከደገፉት። ጆከር የሚባል ወርቋ የተለውን ይሰልል እንደነበር ስንቶቻችሁ ታውቃላችሁ? ጆከር የሚባል ፍየል ጠባቂ ዳኛው አለ ሰልሎታል። እኔ ደረሰኝ መረጃ አለ የተላከልኝ። በጣም ነው የማዝነው። ማን ነው የሰጠሽ ስል ጆከር ነው የሰጠኝ ያለች። አዝናለሁ። እየሰለላቸው ይሄ ቆሻሻ ዛሬ ከተጠለፉት የዩኒቨርሲቲ ተማሪዎች ከኢቢኤስ ላይ ኮምፒውተሩን ገብተው ከወረዱ በኋላ አጥፍተው አስገድደው በሽጉጥ አወረዱት እንጂ ኢንተርቪው ሰምታችኋል። በኢንተርቪው በቃለ ምልልስ እንደሰማችሁት የደረሰባቸውን ግፍ ያደረጓቸውን መከራ የደረሰባቸው መከራ አይታችኋል። ያደረሱባቸውን ግፍ አይታችኋል። ምን ያህል በስቃይ ህይወታቸው ነፍሳቸው እየተነጠቀች እንዳለፈች እነዚያ የአማራ ልጆች የሚያሳይ ነው። ለ15 የደፈሯት እህታችን ከዩኒቨርሲቲ እየተንፏቀቀች ከጫካ ውስጥ አምልጣ ነው በ2 ዓመት አይመጣቸው። ሌሎች እህቶቻችን በምን ያህል ሰቆቃ እየተገደሉ ይሆን? ምን ያህል ወንዶች ደፍሯቸው ይሆን? ምን ያህል ጸጉራቸውን በካራ በቢላዋ እንዲህ ሲላጯቸው ደማቸው እየተዝረከረከ ስራቸው እየተበጠሰ ስንቶች ይጮሁ ይሆን? ስንቶች ገምተው ተልተው ሻወር ሳይኖራቸው ሙተው ይሆን? እህቶቻችን ይሄን ታውቃላችሁ? በድህነት የጣሏቸው አማሮች ወደ ስደት ወደ አረብ ሀገር ሲሄዱ ብዙ ገንዘብ እየጠየቁ እያፈኑ ከሚያሰቃዩት አማራ ውጭ ከዩኒቨርሲቲ ተማሪዎች በሞት የተለየው ቤት ይቁጠሩ። የተባረረው የዩኒቨርሲቲ ተማሪዎች ሳይቀሩ የታገቱት የሚታፈኑት ጭንቀታቸውን ደብቀው የኦሮሞና የትግሬ ማንነት ያላቸው እንደ አቡ ፋኖ አቡ ቄሮ እንደ ጆከር ነኝ በሚል ዘገየ ገብረ ጻዲቅ የተባለ ቁልቋላም ትግሬ እየታገቱ ወንጀል የፈጸሙብንን ስታዩ በጣም እናዝናለን። ባለፈው ያን የአማራ ልጅ እና አቡ ፋኖ እንትን ያሉት ያገቱት
እነዚህ ሰዎች ከፍተኛ ገንዘብ ይዘዋል። የሚገርማችሁ ከፍተኛ ገንዘብ ይዘዋል። ለምሳሌ የዩኒቨርሲቲ ተማሪዎች ይሆን ያሳፈኗቸው ዳልቻ ጆከርና ቡፋኖ ናቸው። ሙሱማ እነዚህ ኦነግ ሂዶ ያሳሰሯቸው እነዚህ ናቸው። ተመልከቱ። መኒ ላውንደሪ እያደረጉ ሙሐመድ ሙሰማን እነ ጆከር ወደ ዱባይ እንደላኩ ታውቃለሁ። ከዚያኛ ስናመለክት ነው ተመልሶ በቀዳዳ እንዲሾልክ ያደረጉት። እነዚህ የጆከርን የሚያርድበትን ሰንቲ የሚወገበትን ጩቤ አይታችሁታል። ገመድ የሚያንቅበትን እኔን ነበር ሀበሻ ቤት ና ብለው የምታመነ ቴዲ የተባለ ቤት አስገብተው እኔን ሴታፕ አድርገው ነበር እየቀረጹ ያሉት። አሁን የሚያሳየው ሁካ እያለ አቀናብሮ የሚለቀው ከወርቁ አይተነው ጋር ታየ የተባለው ነው። ሌላ ቪዲዮ ነው እያወጣ ያለው። ዛት ሚንስ እኔና ወርቁ ስንንቀሳቀስ ጆከር የተባለ ትግሬ እየተደዋወለ እኛ ያለንበትን ሎኬሽን እየተከታተለ ያደርግ ነበር። ተመልከቱ። የኦሮሞና የትግሬ ዘር ያለባቸው እነዚህን እየተከታተል እነዚህ ውድቀት ተዳርገናል። የዚህ ሁሉ ውድቀት የአማራ ውድቀት እልቂት የዳረጉን ደግሞ የፋኖ መሪዎች የተባሉ የሁለቱን ሻዕቢያና ትግሬ ተልእኮ ተሸክመው ከክልሉ ጦርነቱን ያለዋጡ ሰዎች ናቸው። አማራው ከትምህርት እንዲገለል ከዩኒቨርሲቲ እንዲገለል ከኃይለ ሥላሴ ጀምሮ የተሰራበትን ግፍ ተመልከቱ። ባለፉት ከ2 ዓመት ውስጥ ብቻ 75,000 የአማራ ዩኒቨርሲቲ ተማሪ የተባለው ተመልከቱ። ዩኒቨርሲቲ እንኳ ሲሸለም ዶክትሬት ዲግሪ ምን እነ ፋሲል ደሞዝ ተቀምጠው እነ መሐሪ። የጎንደር ዩኒቨርሲቲ የሸለመው ቴዎድሮስ ካሳሁን ነው። ባህር ዳር ዩኒቨርሲቲ ኦባንግን ነው። ታያላችሁ። ወያኔ ብአዴን ነው እኮ በአማራ ዩኒቨርሲቲዎች የተሰገሰጉ ጠላቶቻችን አማራ በዚያ ውስጥ እንዳይማር ወደ ሌላ ክልሎች ሄዶ እንዲማር እንዲሞት እያደረጉ ያሉት። የፋኖ ኃይል የተባለው እነዚህን አሳዶ መምታት ሲገባው ተማሪና መምህር ይገላል። ተመልከት። የጠላት ተልእኮ ይዞ ክልሉ ነው አደረው። ስለዚህ ይሆን ተመልከት። አንተ ለዘመን የታገልከውን እኔ የተከበረ አማራ ጠርቶኝ ቴዲ የተባለ አወቀው። ቴዲ በጣም ምርጥ የሆነ የትግሬ ልጅ እሱ ቤት ስንዝናና ጆከር መጣ። እኔ አላውቀው። ላይቭ ላይ እንደሰማው ሎኬሽን ለልጅቷ ሲላክላት አስታወስክ። ልጅቷ ዛሬ ደውላ ስነግረኝ እኮ ነው። እንደዚህ አይነት እንዴት አማራ ቢሆን ነው የሆነ ሴታፕ ያደርጋል። ተመልከት። በይሆን ይሰጣዋል። አይ ብዙ ጊዜ የምናየው ነው። ካስታወስክ እኔ ኢትዮጵያ ስገባ የቀወጠው እሱ ነው። ታስታውሳለህ? yes ልጆቼን በልጅ እሱ እንደዚህ ነው ጨዋታው። እሱ ተደብቆ የአማራ ልጆችን እዮዳብ የፈለገ ነገር ይሁን ልጆቹን ዘግዝቆ የሚሰድበው እሱ ነው። አንድ ቀን የዳልቻን ልጅ ሲሰድብ አይተህ ታውቃለህ? never ever የሌሎቹን ብሔር ያንዳቸውንም ልጆች ያንዳቸውንም ሚስቶች ያንዳቸውንም አንድ ነገር ጆከር ታርታባርጉ የዮኒንም የኔንም ሪፖርት ስለሚያደርጉ ዮኒካም ኮፒ ሊንክ ያደርጉ ነው የምንናገረው። እዚህ ፕሮፋይል ፒክቸር ሄዳችሁ ክሊክ በማድረግ ሼር ሚልክ ቀስት ሲመጣ ኮፒ ሊንክ ይመጣላችሁ። 5 ጊዜ በየጊዜው አድርጉ፣ ምክንያቱም ያዘጋሉ። ቀጥል። ብዙ ደቆሮ ተከታዮች አሏቸው። እያንዳንዳችሁ ታዘቡ። የሌላውን ብሔር አማራን የሚሰድቡ አማራን የሚያንቋሹ ልጆቻቸው ሚስታቸውን ምን ነክቶ ያውቃል? ጆከር ይሄ ፍየላ ንገሩኝ። ለአንድ ቀን ነክቶ ያውቃል? የሚያሳደው የአማራ ልጆች የሚሰድበው የአማራ ልጆችን ነው የሚከፋፍለው። ለምን? የነሱ ሴራ ሁልጊዜም እንደዚህ ነው። አማራ እንዳይስማማ ሆኔ አንተ ሶሻል ሚዲያ ሎንግ ታይም ኪንግ ነህ። በሶሻል ሚዲያ እንደ እውነቱ ከሆነ እስኪ ትግሬ ሲሳደብ አይተው ታውቃለህ? ያንተን እና እሱን እኮ ነው ያልገባችሁና ያንተን እና ሲዘቀዝቅ አስቀርቼዋለሁ። ታስታውሳለህ? እኔ እናታለሁ እሳቸውን እኔ ያውቃለሁ። ልደታ የሆነ የፖለቲካ ወይም የሌላ ንግግር ችግር ይኖርብን ይችላል ባለመግባባት። እናቱም ግን አንሳ ያልኩት እኔ ነኝ። ላይ ወጥቼ ሰዎች ያስታውሳል። እና ምድራ አሽቃባጭ የምነግርህ ጆከር የሚባል ፍየል ጠባቂ ፍየል የሚለዳ ዝምባ የአማራ ፖለቲካ ላይ አይገባ። በአናት ተተከል ሞታ ወንድ ነው።
እንዳንተ ተሽለጥልጦ የአማራ ሚስጥር ይዞ ይሄን ይዤበታለሁ እያለ የሚሰራ ሰው አይደለም። ነበር አምጡስ ሞጣ የእንትና ሚስት እንዲህ ሲያደርግ ታየ፣ የእንትና ሚስት እንዲህ ሲያደርግ ታየ እያለ ፖለቲካ የሰራበት አንድ ዘመን የለ። ወሬኛውላ ይሄን ፍየል ጠባቂ ተረግጦ ነው የሚወጣው አልኩ። አማራ አይደለም ይሄ ቆሻሻ ዘገየ የሚባል ሌባ በአማራ ደም ስንት ገንዘብ የነገደ ቁማር ጌም ሲጫወት የሚውል ልጆች እያሳገተ ገንዘብ የሚቀበል ይሄ ዝምባ እንዴት አባቱ ነው አማራ የሚሆነው? በየት በኩል እስቲ ምን አባ እንደምታመጣ አንተ ፍየል ጠባቂ አገኘሃለሁ። ይሄው ላሳየው። ሌላው ነገር ፎቶውን ላሳይ፣ ትክክለኛው ፎቶ ነው። ዱባይ ያለው ንገረኝ፣ አንተ ብቻ ንገረኝ። ዱባይ እንዳለ ወላ ዱባይ ነው እርግጠኛ ነህ እንዴ? ለኔ እኮ አድሯል። ከራሴ ማጠፋው እኔ ነኝ፣ ሌላ ሰው የለም። ቃል ለምድር ለሰማይ ላሳይ። ይሄ አይኑ ጠባብ ነች። እኔ አሁን ቤዳ ነው። የትኛው ወዳኛው የተከበበው ያኛው ጥንቸል የመሰለው? አዎ እሱ እኮ ነው ጆከር። እቺ ጥንቸል ናት እንዴ? እኔ ጋር አብሮ አድሯል እኮ አልኩ። አሁን እኮ ልጅቷ መጣ ስታሳስበኝ ነው ያስታወስኩት ያወቅኩት። ራሱን ሲናገር ሰምታል። ያለው አማራ ጎን መካከላችን የአንተ ስልክ የአሜሪካ ስለሆነ ልጅቷ ስትጠራ ሎኬሽን ላክሽን የለኝም ሲል እሱ እኮ ሎኬሽን መላክ እኮ የማይችል መሀይም ነው። በኋላ ስሙን ላለመጥቀስ ለአንተ በውስጥ ልክላለሁ። ያ ወንድማችን ስልኳን አምጣለና አመጣት። እዚያ ወንድማችን ጋር ነው ደግሞ አሁን ላምጣ ካልኩ ትመጣለች። መምጣት ነው ልጅቷን እኔ አውቃታለሁ። ማን እንደሆነች ታንክ ዩ። አንተ ገንዘብ የረዳት ሉሊትን ሰላም ስትል ያገኘው በግልጽ በዚያች ድሃ እኮ ተጠቅሞ ነው የመጣ። ገንዘብ የረዳት ልጅ ናት አይደለችም? ናት፣ ሉሊት ናት። እኔ አውቃታለሁ። ትክክል አውቃታለሁ። ሉሊት ናት። ሉሊትን ሰላም ብለዋል። እንዴት እንደሚሰሩ ነው እኔ አውቃታለሁ በደንብ እንዴት እንደሚሰሩ ተመልከት። ምን አባቱ ሊያመጣ የሆነ ማኛ ሰይጣ መጥቷል ብሎ የሆነ አረብ ይዞ አልመጣም እንዴ? ዝምባ ምን ሊያመጣ የፍየል ጠባቂ አልኩ። ምን አባቱ ማያመጣም ነው የምልህ። ሌላ ልነግርህ ነው። የካቻ ሙሉ መረጃው ከነ ፎቶ አለኝ። እኔም አለኝ። ካቻ አለኝ። እናቱ ትለዱ የት እንደሚኖር አለ። የት እንደሚኖር አለ። ቨርጂኒያ ነው ያለው ካቻ የሚባል ይኸው ልላሳይ። ካቻን ቆይ እዚህ ጋር ላርብ የካቻን ፎቶ ነው የማወጣው። እስቲ ምድረ ፍየል ጠባቂ ምን አባ እንደምታመጣ ያለው አንተ የለማይ እንጂ እስቲ ና እኔ ያለው ወጣሳውን እኔን አናግረኝ። ና እኔ ጋር እኔን የምፈልግ በህይወት አስታርቆኝ ማን አባ የማይታረቅም አንተ አማራን ነው የምታሳደው። የአማራን ልጆች ለማዋረድ ነው በየቦታው የምትሽከረከረው። ተደብቀህ ልንገርህ ሁካ ምናምን ይላል ዮኒ። እኔ ነኝ የምደፋ። ልንገርህ ላይቭ ላይ አሁን የለም እንጂ ቤት ውስጥ አንጥቻ ፈነዳለታለሁ። ሴት ይላል አይደለም ዮኒ? ሴት ይላል እካካ። ልንገርህ ሴት እያለ እንዴት አንድ ትልቅ መቀመጫ ብቻ ያቀርብልኛል? ለተከበረው 10 ሴት ነው ማምጣት ያለበት። አንድ ሴት ምን አይበቃኝም። 20 አምጣ። ንጉሥ ሰለሞን 1000 ነው የለጠለጠ እንዴት ያሳየው? እኛ እንዴት ነው የማንሸጉረው? ላሳየው አስፈለገ ነው የምላቸው። እኔ ግን ምን ሊያመጡ እስቲ ምን ታመጣለህ? ልሸጉርልህ እችላለሁ ነው የምለው እኮ። ጀሚላ እህቱን ያምጣት ዮኒ። ጀሚላ ገብረ ጻዲቅ እህቱ ነች። ማሪ ገብረ የመጀመሪያ ሰው ነው። ለቀበሌ ሊቀመንበር ብዙ ሰው ገሎ ከሀሰን ከረሙ ጋር የጠፋ ነው ታውቃለህ። ይፈለጋል። ደስ የሚኖር ነው። ልጆቹ ጀማል ማሪ፣ ከድር ማሪ፣ አብዱ ማሪ ይባላል። ታንክ ዩ። ይሄ ነው እንትና ማለት ካቻ ማለት ይሄ ነው። አንቅዘናል። ቨርጂኒያ ነው የሚኖረው። ዳሳይ ነው ይሄ ዲስ ኢዝ ዘ ይሄና እንዲህ ቨርጂኒያ ያላቸው ወንድምናቶች ካቻ የሚባል ይሄን እካክ ይኸውልህ፣ እኔ ቨርጂኒያ ስመጣ እንዴት አባ እንደማረጋ አሳያለሁ። ልጆች እየሰደብክ ማን አባክንም አንፋታም። ከዚህ በኋላ ማን ይፋታዋል? እኔ አውቃለሁ። ልከውልኛል። ይገርማል። እንትና ማለት ሌላ ፒክቸር ልክልሃለሁ፣ ቪዲዮ ከሴት ጋር ያለበት። አረ ነው ካቻ ይሄ ነው። ይቺን ጥንቻ እንትን ውሰዱ ጋይስ፣ ስክሪንሻት ይሄ ነው። ቦልሼ ካቻ ማለት ይሄ ነው። ለጠልጣለሁ እኔ አማራይቱ ልጅ ለምን መሰለ እኔ በዚህ ጉዳይ አለመግባት እችላለሁ፣ ግን ሀቅን አልወድም። ሀቅን የሱስ እያደረጉ ነው። የሆነ አንተ ፎሎው እና የኔ ፎሎው ልንገራቸው። አንተም ንገር ጋይስ
በተቻላችሁ መጠን ዮኒ ጋር ያላችሁ ሰዎች፣ እኔም ጋር ያላችሁ ሰዎች ፕሮፋይላችንን በመጫን ከላይ ያለው ከታች አይሰራም። ዋናው ኮፒ ሊንክ የሚባለው ለማትረፍ አካውንታችንን የእኛን ፕሮፋይል ፒክቸር ክሊክ ስታረጉት ሼር የሚል ይመጣል። ሼርም ደግሞ ስትጫኑ ኮፒ ሊንክ ይመጣል። ለማታውቁ ከታች ብቻ ነው የምታውቁ። ከላይ ሰው ከታች ብቻ ነው የሚያውቀው። ከላይ ልመዱ ችግር የለውም። እኔ የምናገረው አሁንም ይኸውልህ፣ ለአማራ ፖለቲካ እናት የሚሰድብ ልጆች የሚሰድብ ሞቴን እመርጣለሁ። በፍጹም አይሆን።